ሰላም የአእምሯዊ ብርሃን ቤተሰቦች፣ ዛሬ አንድ ከባድ እውነት ላይ እንወያይ። ሁሉም ነገር መልካም ሲሆን ማመስገን ቀላል ነው። ነገር ግን ሕይወት ስትፈታተነን፣ የምንወደውን ስናጣ ወይም መንገዳችን ሲጨለም እንዴት ማመስገን ይቻላል? ብዙዎቻችን ምስጋናን የምናየው እንደ ሽልማት ነው። ደስታ ሲመጣ የምንሰጠው ምላሽ። ነገር ግን ትክክለኛው የምስጋና ኃይል የሚታወቀው በጨለማ ውስጥ ሆኖ ብርሃን መፈለግ ሲቻል ነው። ዛሬ በአስቸጋሪ ጊዜያት ውስጥ ምስጋናን እንደ መውጫ መንገድ የምንጠቀምባቸውን 3 ጥልቅ ስልቶችን እንወያያለን። አንደኛው ከችግሩ በስተጀርባ ያለውን ትምህርት መፈለግ። ፈተና ሲመጣ መጀመሪያ የምንጠይቀው ለምን በእኔ ላይ ሆነ ብለን ነው። ነገር ግን ጥያቄውን ከዚህ ምን እማራለሁ ወደሚል መቀየር እንችላለን። ይህን ስናደርግ ምስጋና በራሱ ይመጣል። ለደረሰብን ህመም ሳይሆን ህመሙ ለሰጠን ጥንካሬና ትዕግስት ማመስገን እንጀምራለን ማለት ነው። እናስታውስ፣ አልማዝ ውብ የሚሆነው በከፍተኛ ሙቀትና ጫና ውስጥ ሲያልፍ ነው። ያጋጠመን ፈተና ነገ ለምንደርስበት ስኬት እየቀረጸን እንደሆነ አስበን በሂደቱ ላይ ምስጋና ይኑረን። ሁለተኛው ቢያንስ የሚል ቃል መጠቀም። በጣም በከፋ ሁኔታ ውስጥ እንኳን ከዚህ የባሰ ሊሆን ይችል ነበር ብሎ ማሰብ ትልቅ እረፍት ይሰጣል። ቤታችን ቢቃጠል፣ ሕይወታችን ስላተረፈልን ማመስገን፣ ስራ ብናጣ፣ ጤናችን ስላልጎደለ ጤነኛ ስለሆንን ማመስገን። ይህ ማለት ችግሩን ማቅለል ሳይሆን ትኩረታችንን ካጣነው ነገር ላይ አንስተን ወደ ተረፈን ነገር ማዞር ነው። ባለን ነገር ላይ ማትኮር ስንጀምር ያ ነገር እያደገ ይመጣል። ሶስተኛው ትናንሽ ድሎችን ማክበር። በጭንቀት ውስጥ ስንሆን ትልቁን ምስል ማየት ይከብደን ይሆናል። በእነዚህ ጊዜያት ለትናንሾቹ ነገሮች እውቅና እንስጥ። ዛሬ ጠዋት ስለተነሳን፣ ንጹህ አየር ስለሳብን፣ ወይም ደግሞ አንድ ሰው ስለረዳን ማመስገን። እነዚህ ትናንሽ የምስጋና ጠብታዎች ተሰባስበው የውስጥ ሰላም ውቅያኖስን ይፈጥራሉ። ምስጋና ማለት በዝናብ ውስጥ መደሰት እንጂ ዝናብ እስኪያቆም መጠበቅ አይደለም። ዛሬ በአስቸጋሪ ሁኔታ ውስጥ የምትገኙ ወዳጆች አንድ ነገር ልንገራችሁ። ያላችሁበት ጨለማ መጨረሳችሁ ሳይሆን ወደ ብርሃን የምትወጡበት መንገድ ነው። ዛሬ በፈተና ውስጥ ሆናችሁ የምታመሰግኑበት አንድ ነገር ምንድን ነው? ኮሜንት ላይ አጋሩኝ። ይህ መልእክት ለተቸገሩ ወዳጆች ብርሃን እንዲሆን ሼር እናድርገው። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የአእምሯዊ ብርሃን ቤተሰብ ይሁኑ። አእምሯችሁ በምስጋና ብርሃን ይሙላ። በሚቀጥለው ቪዲዮአችን እስከምንገናኝ ሰላም።